ሰላም እንዴት ናችሁ? ሰሞኑን ሚዲያ የምታዳምጡ ከሆነ በኢራን፣ እስራኤል፣ አሜሪካ እንዲሁም ሌሎች የአረብ ወይም ገልፍ ሀገራት መካከል ያለው ጦርነት በጣም እየተባባሰና ብዙዎችን እያሳሰበ የሚገኝ ጦርነት ሆኗል። ስለዚህ ጦርነት እግዚአብሔር አምላክ በነቢይ ቲቢ ጆሹዋ በኩል ከጥቂት ዓመታት በፊት ስለዚህ ጦርነት የተናገረው መልእክት አለ። ዛሬ ይህንን ይዤላችሁ ቀርባለሁ። ይህንን መልእክት ይዤ የመጣሁበት ዋነኛ ምክንያት አንደኛ ስለዚህ ጦርነት እግዚአብሔር ሲናገር እስከ ዛሬ ምድር አይታው ከምታውቀው ጦርነት ሁሉ የባሰና አደገኛ ጦርነት እንደሆነ እግዚአብሔር ተናግሯል። ሁለተኛ እንደ አንድ ክርስቲያን በጣም አጥብቀን ልንጸልይበት የሚገባ ጦርነት እንደሆነ ለማሳሰብም ያህል ነው። ስለዚህ ይህንን ቪዲዮ አሁን እንድትመለከቱ ጋብዛችኋለሁ። ትንቢት እግዚአብሔር ሲናገር ጠቢብ የሆነ ሰው ያዳምጣል። ዘዳግም 18:22 እግዚአብሔር አሁንም እየተናገረ ነው። God is still saying something. We should pray for a nation to nation. That was a prophecy I gave. Pray for a country around. ሀገር ከሀገር ጋር ስለሚደረግ ጦርነት መጸለይ አለብን። ባለፈው ስለ ኢራንና ሌሎች ሀያላን መንግስታት እንድትጸልዩበት ትንቢትን ነግሬያችሁ ነበር። ቀውስ እየመጣ እንደሆነ ከ3 ዓመታት በፊት ነግሬያችሁ ነበር። ይሄ ነገር በጣም እየተቃረበ ነው። ሁላችሁም እንድትንበረከኩ እፈልጋለሁ። ምንም አይነት ቀውስን አንፈልግም። እግዚአብሔር ይህንን ሊመጣ ያለውን የጦርነት ቀውስ እንዲያስቆምልን እንፈልጋለን። I'm seeing crisis between this country. Be on your knee and pray. በጣም እየተቃረበ ነው። እኛ በዚህ ወቅት ምንም አይነት ቀውስን አንፈልግም። ሁላችሁም እንድትንበረከኩ እፈልጋለሁ። እግዚአብሔር ጣልቃ እንዲገባ እንጸልይ። ከ3 ዓመታት በፊት ነግሬያችሁ ነበር፣ በተለይ ስለ ኢራን ጦርነት። እግዚአብሔር ልዩነታቸውን ሊፈታላቸው ይገባል። እግዚአብሔር ለኢራንም ሆነ ለሌሎች ጣልቃ እንዲገባ እንጸልይ። Because the war is not going to bring solution to the war. ምክንያቱም ይሄ ጦርነት ለዓለም ቀውስን እንጂ ምንም አይነት መፍትሄን ይዞ ስለማይመጣ በኃያሉ በኢየሱስ ስም እግዚአብሔር ሆይ እናመሰግንሃለን። ያንተ ጣልቃ ገብነት እንዲኖር እንጸልያለን። We pray for the nation Iran. ስለ ሀገረ ኢራን እንጸልያለን። ስለ ሀገረ እስራኤል እንጸልያለን። ያንተ ጣልቃ ገብነት እንዲኖር እንጸልያለን። አባት ሆይ ሁሉን ነገር እንደምትችል እናውቃለን። ለኃይልህም ምንም እንደማይሳነው እናውቃለን። ስለዚህ እግዚአብሔር ሆይ እናመሰግናለን። Thank you. Last year, I remind you what I said 3 years ago. ባለፈው ዓመት ከ3 ዓመት በፊት ስለ ኢራን ጸልዩ ብዬ ነገርኳችሁን ትንቢት አስታውሻችሁ ነበር። በእስራኤልና በኢራን መካከል ውጥረትን አያለው ብያችሁ ነበር። I now said it last year. I say, what I was talking about is very close. ይሄም እወጋሻለሁ የሚለው ውጥረት በጣም እንደተቃረበና በየትኛውም ደቂቃ ሊፈነዳ እንደሚችል ነግሬያችሁ ሁላችንም በጉልበታችን ተንበርክከን ጸልየን ነበር። ምክንያቱም ይሄ ጦርነት ከተነሳ ከዚህ በፊት አይታችሁ ከምታውቁት ጦርነት ሁሉ ከባዱ ጦርነት ስለሚሆን ነው። እኛም ተንበርክከን ጸለይን። ጸሎታችንም ከንቱ ሆኖ አልቀረም። Now, we follow the prayer. አሁንም ጸሎታችንን አናቋርጥም። ውይይታቸውን እንዲቀጥሉ እናም አንዳቸው ለሌላቸው ማመቻመችና ነገሮችን ማቅለል እንዲችሉ ነው። ነገር ግን ጸሎታችንን ማቋረጥ የለብንም። ምክንያቱም ጸሎታችንን አቋረጥን ማለት ጦርነቱ ይቀሰቀሳል። Let us pray. This one will be different from others. ይሄኛው ጦርነት ከሌሎቹ ጦርነት ሁሉ የተለየና ከባዱ ስለሆነ በጸሎታችን እንቀጥል። በዚህም ምክንያት ነው ጦርነትን የማንፈልገው። እስከ ዛሬ የሰማችኋቸው ጦርነቶች
ከዚህ ጦርነት ጋር ሲወዳደሩ ቅንጣቱንም አያክሉም። This one is not issue of fighting the country to country, but the whole world should begin to. ይሄኛው አንድ ሀገር ከሌላ ሀገር ጋር የሚያደርገው ጦርነት ነው ብላችሁ እንዳታስቡ። ስለዚህም ይህ ጦርነት እንዳይነሳ መላው ዓለም መጸለይ አለበት። ወደ መግባባትና ውይይት መምጣት አለባቸው። ምክንያቱም ይሄ ጦርነት ከተጀመረ ተዋጊ ሀገሮቹን ለማገዝ ብለው ብዙ ሀገራት ጦርነቱን ይቀላቀላሉ። ያኔ ፈተናው ጀመረ ማለት ነው። ይሄ የሁለቱ ሀገራት ጉዳይ ብቻ ሆኖ አይቀርም። It will not be issue of come on. I'm talking to you, you are talking to me. It's between me and you. I will not agree. I will not agree. ና ወንድሜ እስቲ እኔ እናንተ እንጨቃጨቅ። ካንተ ጋር አልስማማም። እግዚአብሔር ሁለታችንን ሊያስቆመን ይገባል። ካልሆነ ግን ና አንተ እሱን አግዘህ ልትወጋኝ ትሰለፋለህ። አንተኛው እኔን ለመርዳት ትመጣለህ። አንተ ደግሞ እሱን መርዳት ትፈልጋለህ። አንተ እርሱን ለመርዳት ትሰለፋለህ። አንተ ደግሞ እኔን ለማገዝ ጦርነቱን ትቀላቀላለህ። ስለዚህ ምን እየመጣ ነው ማለት ነው? የዓለም ጦርነት። Sit down. So I'm talking to you in parable. በምሳሌያዊ አነጋገር እየነገርኳችሁ ነው። በዚህ መንገድ ብቻ ነው መናገር የምችለው። ከዚህም የተነሳ ነው ይሄ ጦርነት ከተነሳ አካሄዱ ሁሉ ከዚህ በፊት እንደነበሩት እንደ ሌሎቹ አይነት አይሆንም ያልኳችሁ። ምክንያቱም ሌሎች ጦርነቶች ተጀምረው ያልቃሉ። ይሄኛው ግን ወደ የቦታው ይባዛል ይሰራጫልም። Rise up for this moment. ተነሱና አንገታችንን ደፍተን ወደ እግዚአብሔር እንጸልይ። ዓለም በሙሉ አቋሙን እንዲቀይር ጸልዩ። Pray that the world should be ready to shift ground. ስፍራቸውን ወይንም አቋማቸውን እንዲቀይሩ ጸልዩ። በኢየሱስ ስም ጸለይን። ምን ማለቴ ነው? አንዱ ዞር በልልኝ ሲል ሌላው ዞር አልልም ካለ ያኛው እሺ በቃ እኔ ዞር ላለው እንዲል ማለቴ ነው። ስለ ሰላም ብለው አቋማቸውን እንዲቀይሩ Uncertainty to give chance for peace. So please, every Monday from now, I want ስለዚህ you to be on your knees in እባካችሁ your home and begin to ከዛሬ pray for ጀምሮ the whole world. ሁል ጊዜ ሰኞ ለመላው ዓለም ጸልዩ። You've heard the word of prophecy. Now remember Prophet Jeremiah's word of prophetic warning. ትንቢቱን እንዳዳመጣችሁት አምናለሁ። ነቢዩ ኤርምያስ ስለ እስራኤል የተናገረው ትንቢት ፍጻሜን ያገኘው ከ23 ዓመታት በኋላ ነበር። ትንቢተ ኤርምያስ ምዕራፍ 25 ከቁጥር 3 እስከ 4 ላይ ያለውን ላንብብላችሁ። For 23 years, from the 13th year የይሁዳ ንጉሥ የአሞን ልጅ ኢዮስያስ ከነገሰበት ከ13ኛው ዓመት ጀምሮ እስከ ዛሬ ድረስ 23 ዓመት ሙሉ የእግዚአብሔር ቃል ወደ እኔ መጣ። ደጋግሜ ነገርኳችሁ፣ እናንተ ግን አልሰማችሁም። እግዚአብሔር አገልጋዮቹን ነቢያቱን ሁሉ ደጋግሞ ወደ እናንተ ላከ። ሆኖም አልሰማችሁም፣ ትኩረትም አልሰጣችሁትም። Please, let us not joke with these prophecies. እባካችሁ በትንቢቶች ላይ አንሳለቅ። እስቲ ነቢይ ቲቢ ጀሸዋ ብዙ ሰው ያለቀበትን የኮቪድ ወረርሽኝ የተከሰተበትን 2020 ከመግባቱ በፊት በ2019 ታህሳስ ላይ የተናገራቸውን ትንቢቶች ጥቂቱን እናካፍላችሁ። Our prayer warriors are on their knees praying to make sure የጸሎት አርበኞቻችን ከእነዚህ ትንቢቶች ውስጥ እንዳይፈጸሙ ማስቀረት የሚቻሉ ካሉ እየጸለዩ ነው። this year will be a year of humility. ቀጣዩ ዓመት 2020 የትህትና ዓመት ይሆናል። በዚህ ዓመት
እግዚአብሔር በድካሞቻችን ትሑት የሚያደርገን ዓመት ይሆናል። እነዚህ ድካሞች እብሪት፣ ትዕቢት፣ ክፋት፣ መጥፎ ልማዶች ሊሆኑ ይችላሉ። በእነዚህ ነገሮች ትሑት ያደርገናል ማለት ነው። እነዚህ ነገሮች ያጠፉናል ወይንም ትሑት ያደርጉናል ማለት ነው። ወደ እግዚአብሔር ብንቀርብ ይሻለናል። Agriculture will help the economy. ሁለተኛ፣ የዓለም ኢኮኖሚ ስለሚዳከም ሰዎች ግብርና ላይ ገንዘባቸውን ሊያፈሱ ይገባል። ኢኮኖሚውን ለመታደግ ወደ ግብርና እንግባ። ግብርና ኢኮኖሚውን ይረዳዋል። There will be a common medicine. ሶስተኛ፣ የሰዎችን ስሜት ከፍ አድርጎ ራሳቸውን እንዲያጠፉ ወይንም ወደ ሞት የሚወስድን መንገድ እንዲያሰላስሉ የሚያደርግ የሆነ በየቦታው የሚገኝ መድኃኒት ይኖራል። የየሀገራቱ መንግስታት ወደ ሀገራቸው የሚያስገቡትን ፋርማሲዎቻቸው ውስጥ ያሉትን መድኃኒቶችን በጥንቃቄ ሊመረምሩ ይገባል። Work of God. People ከሚያልፉበት ፈተና፣ መከራ፣ ከማይችሏቸው ሸክም የተነሳ ብዙ ሰዎች እግዚአብሔርን ከማገልገል ይደክማሉ። ምክንያቱም እግዚአብሔርን በራሳችን ጉልበትና ኃይል ማገልገል ስለማንችል። Viewers, can you see what is happening now? አድማጮቻችን አያችሁ ምን እየሆነ እንደሆነ? ትንቢቱም አሁን ዓለም ካለችበት ሁኔታ ጋር እንዴት እንደሚመሳሰል። እባካችሁ በእነኚህ ትንቢቶች ላይ አንቀልድ። መጽሐፍ ቅዱስ እንደሚያስተምረን የእውነተኛ ትንቢት ምንጩ ሰው አይደለም፣ ነገር ግን ሰዎች በመንፈስ በመመራት የሚናገሩት ነው። እግዚአብሔር ሲናገር ጠቢብ የሆነ ሰው ያዳምጣል። When God talks, the wise listen.